አሁን ደግሞ አረፍ ብለን እንግዲህ ምግቡ በየአይነቱ ነው የምንመገበው፣ ምግብ በየአይነቱ። አሜን አሜን። አሁን አንድ ወጣት እናት አለች፣ እህት ስጦታ ደጀኔ፣ በቤተ ክርስቲያን ተወልዳ በቤተ ክርስቲያን ያደገች ጥሩ መንፈስ ያላት እህት አለች። ግጥም ታነባለች በፍጥነት። እህት ስጦታ። እግዚአብሔርን ስለ ሁሉ አመሰግናለሁ። ክብር ለእግዚአብሔር ብቻ ይሁንልኝ። እሺ፣ የግጥሜ ርዕስ ሕዝቤን በመሻቴ ስጠኝ። ንጉሡ አርጤክስስ የመንግስቱን ክብር ለማሳየት ሽቶ ለሱሳ ግንብ ሁሉ ድግስ አዘጋጅቶ 180 ቀን ግርማውን አሳየ። ባለሟል መኳንንት የሜዶንና ፋርስ ሹማምንትን ጠርቶ እናም በማለቂያው በድግሱ ማብቂያ በማለት አዘዘ፣ ንግሥት አስቴን ትምጣ። አሻፈረኝ አለች የንጉሡን መልእክት የሱን ትእዛዝ ንቃ። በንጉሡ ግዛት የሚኖር ሴት ሁሉ ንቀት እንዳይማር አማራጭ የሌለው መፍትሄ ነበረ ንግሥቲቱን አስጤን ከዙፋን ማባረር። ለምንድነው ያስጤን አሻፈረኝ ማለት? ለምንድነው ያስጤን የንጉሡን ትእዛዝ በንቀት መጋፋት? ለሚያይ ቢመስል እንዲያው ተራ አመጽ፣ እንዲያው ተራ ጉዳይ፣ ነገር ግን አይደለም። አንድ ብርቱ አጀንዳ ተቆርጧል ከሰማይ። እናም ንግሥት አልባ መንግስት ጸንቶ አይቆምምና ጠንክሮ ለብቻው ከመላው ሀገሩ ይመልመል ተባለ ዙፋኑ የሚገባው። ለምርጫ የሚበቃ መስፈርት የሚያሟላ ስንት ቆነጃጅት ስንት ውብ እያለ ንግሥቲቷ አስጤን ንቃ የወጣችው ዙፋን ለኔ ሆነ። ፍጹም ባይገባኝም በየትኛው መስፈርት በምን መመዘኛ ለዚህ መንግስት ክብር እኔ እንደተገባው የኔን ብቃት ትቼ እሱ የነገረኝን ቃል ኪዳኑን ይዤ ቤተ መንግስት ገባው። ግን እጠይቃለሁ ምንድነው መመረጥ? በራሴ ዘውድ ጭኜ በከበረው ዙፋን በክብር ለመቀመጥ። ለዚህ ነው መመረጥ ከዚያ ከሞት ግዛት ወደዚህኛው መንግስት ወንበር ለመለወጥ። ለዚህ ነው መመረጥ መጠራቴስ ለምን? አዎ ጠይቃለሁ። በዚህ በምቹ ቤት ድሎት ባየለበት፣ በዚህ ቤተ መንግስት እረፍት በሞላበት የንጉሥ ገበታን ማዕድ እያጣጣምኩ በምቹ መኝታ ከወዲያ ከወዲህ እየተገላበጥኩ ለመኖር ነው እንዴ እኔ የተመረጥኩ? አዎ ጠይቃለሁ። ለምን መጣሁ እዚህ? ለምንስ ተመረጥኩ? አስጤን ለምን ወጣች? እሷ ንግሥት ሆና በዙፋን ስትኖር ምን ቁም ነገር ሰራች? ምን መመረጥ ቢኖር ምንም ቢኮን ንግሥት ለካ ያስባርራል ዙፋን ላይ ቁጭ ብሎ ታሪክ አለመስራት። ንግሥት አስጤን እኮ ሸክም የለባትም፣ ኑሮዋ እንዲሁ ነው። ንጉሥ ጠርቷት እንኳን ከእልፍኟ ወጥታ ወደ አዳራሽ መምጣት ከባድ ስራዋ ነው። እኔ ግን እንደሷ ሌጣ አይደለሁም፣ ከባድ ሸክም አለኝ። ዛሬ ቤተ መንግስት በእረፍት ብቀመጥም ሞት ተደግሶለት ሊደመሰስ ያለ ምወደው ሕዝብ አለኝ። ይቅርብኝ ዙፋን ላይ መቀመጥ በክብር፣ ይቅርብኝ ድሎቴን ምቾቴን ማባረር። ልውደቅ ከእግሮቹ ስር ልቅረበው በእንባ፣ በጾም በጸሎቴ ደጆቹን ላንኳኳ። አዎ ወስኛለሁ በእርግጥ ምንም እንኳን ያለ ሕግ ቢሆን ፊቱ እገባለሁ። ቢያኖር ያኖረኝ ብጠፋም ጠፋለሁ። እንደ ክብርት ንግሥት ገበታ ደርድሬ መመገብ ሳያምረኝ፣ የዙፋኔን ውሎት ምቾት ሳያጓጓኝ፣ የደንገጥሮቼ ሽርጉድ ሳይስበኝ 3 ቀን 3 ሌሊት እምባዬን አፈሰስኩ በፊቱ ገብቼ ሞገስን እንዳገኝ። ንግሥቲቷ አስጤን በክብር ተጠርታ አሻፈረኝ ብላ በናቀችው አዳራሽ ለመግባት ጓጉቼ ሕጉ ስለማይፈቅድ ይህንን በጭራሽ ፈልጌያለሁና የነገሥታት ንጉሥ እንዲበቀልልኝ ከሸክሜ ብዛት እኔ ሳልጠራ ያለ ሕግ ገባሁኝ።
የነገስታት ንጉስ ለዘላለም ንገስ ብዬ ፊቱ ቆምኩኝ። በአይኑ ከብሬ ዘንጉን ዘረጋልኝ። ያለ ሕግ ገብቼ ከቶ ፊት ያልነሳኝ ለካ ይገባዋል እንዲህ ሳልጠራ ሸክም እንዳመጣኝ። ንጉሥ ሆይ ምነግርህ የማዋይ ጉዳይ በርግጣለኝና እለምንሃለው ወደ ግብዣዬና ግብዣዬ እኔው ነኝ በፊትህ ማቀርበው ሕያውና ቅዱስ መስዋዕት አድርጌ ራሴን እሰዋለው። በእውነት በፊት ሞገስ ካገኘሁኝ ምንድነው መሻትሽ ብለ ከጠየከኝ እስከ አንተ መንግስት እኩሌታ ድረስ ይሰጥሻል ካልከኝ ክብር አለምንም ሕዝቤን በእንባዬ በመሻቴ ስጠኝ። አንተ የፈጠርከው ያንተ እጅ ሥራ እልቂት ታውጆበት አንተ የሞትክለት ሞት ተደግሶለት ይኸው ይገደል ዘንድ ትእዛዝ ተላልፏል። ሕዝብ ላይ ተነስቶ ጠላት ይህን ሰርቷል። አላወቀም ሃማ አልገባውም ጠላት እንደ ያኔው አስጢን መስየዋለሁኝ እንዲያው ተራ ንግሥት በልመናና በሞገሱ መንፈስ እኔ መቀባቴን ለእስራኤል በሙሉ የምማልድ እናት ሆኜ መነሳቴን አልገባውም ጠላት ለዚህ መጠራቴን። አላወቀም ሃማ አልገባውም ጠላት ጦሩን አሰልፎ ቢያውጅ ጦርነት በነገስታት ንጉሥ እግር ስር ወድቄ በፊቱ እምነት የእርሱን ፈንጠዝያ ሩጫ እንደምገታ አላወቀም ጠላት አልገባውም ሃማ። የሞቱን ደብዳቤ ማህተም ቢያትም ሕዝቤን ለመደምሰስ በታላቁ ቁጣው በፍጥነት ተነስቶ ቢይዝ እሽቅድድም ማንስ በነገረው እኔ ተንበርክኬ ከሱ እንደምቀድም። ሀገርን ለመደምሰስ በየአደባባዩ የነዛውን ወሬ እሽረዋለሁኝ እኔ በጓዳዬ እንዳ የሚያስፈራው የእልቂቱ አዋጅ ግድያው ዜና በጉልበቴ ስወድቅ ፈጽሞ እንደሚሻር አልገባውም ሃማ። የልመናንና የሞገሱን መንፈስ ለእስራኤል በሙሉ እግዚአብሔር አፍስሷል። ቃል ኪዳን ስላለኝ የኔ ብቃት ሳይሆን ይህ መንፈስ ይሰራል። ለበዓል ጉልበቱን ያላንበረከከ በመሰዊያዎቹም ዕጣን ያላጠነ አዎ ተናግረሃል በዚህች ከተማ ብዙ ሕዝብ እንዳለ። ቀኝና ግራውን ጠንቅቆ የማያውቅ የጽድቅን ጎዳና እውነትን የሚናፍቅ የሞት አዋጅ ደርሶት መፍትሄ ለጠፋው እኔ በእንባዬ አሳስብሃለሁ። በእውነት በፊት ሞገስ ካገኘሁኝ ምንድነው መሻትሽ ብለ ከጠየከኝ እስከ አንተ መንግስት እኩሌታ ድረስ ይሰጥሻል ካልከኝ በዚህች ከተማ አለኝ ያልከውን ሕዝብ ዛሬ በእንባዬ በመሻቴ ስጠኝ። አንተ እኮ ሕዝብ አለ ሁሉ እስኪድን ድረስ ወደህ የታገስከው እሱን ታድነው ዘንድ ነፍስን የሰጠኸው እኔን በዚህ ዘመን ደግሞ በዚህ ጊዜ ወደ አንተ መንግስት የጠራኸኝ አምላክ ለዚህ ቀን ነውና ሸክሜን አዝዬ በፊትህ ልንበርከክ። ይቅርብኝ ዙፋን ላይ መቀመጥ በክብር ይቅርብኝ ድሎቴን ምቾቴን ማባረር ልቦናውን ጋርዶ ለሞት እያስተኛ ሕዝብህን ሊጨርስ ሊሰቅል ያማረው አለና ንጉሶይ ታሪክን ገልብጠ እባክህ ስቀለው። በመላው ሀገሩ የሞቱን ደብዳቤ መርዶ የነገረ ተነስቷል ሕዝብ ላይ ይህንን ለማድረግ ልቡ የደፈረ። ሕዝብ ልትታደግ መሳሪያ በጀት ከሆነ የኔምባ በፊት ወድቄ እግሮች ስር ላምባ። በንግሥት ማዕረግ ለመሾም ስገባ እንደ ሌሎች ሴቶች ባልሰማመርም ባዶ እጄን አይደለሁ። በልመናና በሞገሱ መንፈስ ንጉሥ ቀብቶኝ ነው። በዚህ ቅባት ጉልበት በአንዲት ሌሊት ብቻ ታሪክ ይቀየራል። በዚህ ቅባት ጉልበት የሜዶንና ፋርስ ሕግ ይገለበጣል። ይህናም የሞት አዋጅ በሕይወት ቀይረ በቅዱሱ ስም በደምህ አትመ ጥቂት ጊዜ እንዳለው ጠላት ይህን አውቆ በታላቁ ቁጣው ያው ስለተነሳ ነገር መገልበጡን ሕይወት መታወጁን የምስራች አውሪ ለነፍሱ ማይሳሳ የታመነ አገልጋይ በቅዱስ መንፈስ ቀብተህ አስነሳ። እኛም ተነስተናል እኛም አንተኛም ነቅተን ተነስተናል ልክ እንደ ዲቦራ ከጎን ደጀን ሆነን ምርኮ ልናፈራ። አዎ ተነስተናል
ዛሬም እንደ ያኤል በልፍኛችን ሆነን ድልን ልናበስር የልመናንና የሞገስን መንፈስ እሱ አፍስሶብናል። ሕይወታችን ለዚህ ዓላማ ተሰጥቷል። ዘመኑ የኛ